ስለምታነሳው ማለት ነው። አራቱ ይናገር ምናምን ነገር የምትልበት በኋላ ባክግራውንድ ስለነበረ ነው። ስለሱ ጠይቀኝ ከፈለግከው እፈቅድልሃለሁ። ምንድን ነው የምትፈልገው? ስለ አራቱ ሰዎች ምናምን ሰለምቴዎችን ጉዳት ነው ምናምን እያልክ ፖለቲካ ስትሰራ ነበረ። እስቲ ይኸው ክፍት ላድርግልህ፣ አውራ። ይኸው ህዝብ በተሰበሰበት። ኦኬ እሺ፣ መጥቻለሁ። በመጀመሪያም እኔ ስንዴ ቃል አዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም። ይትሶኬ ችግር የለም። ማውራት የቻላችሁትን ያህል አውርታችኋል። እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አኼር አለብን፣ አላህ ፊት እንቆማለን ብለን የምናስብነን የምናምንን። ስለዚህ መዋሸት አይጠበቅብንም። ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሀሳቤ ልጨርስ፣ ማውራት ይችላል። ምክንያቱም አሁን ሌሊት ነው እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓው እሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋር አሁን ከፈለክ ስለ ተቋሙም ስለ እኔም ስለፈለከው እድሉ ልስጥህ። 5 ደቂቃ ስጥቻለሁ፣ ዘርግፈው። ኦኬ ቶሎ ቶሎ ለማውራት እሞክራለሁ። 5 ደቂቃ ስላልክ ማለት ግን እናንተ ያው ቤትህም ስለሆነ እንደፈለካችሁ አውርታችኋል ስለኔ በተሳሳተ መልኩ ማለት ነው። እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ፣ የሀያትን ምናምን አነሳ። አንድ እንድታስታውሰው የምፈልገው ነገር አለ። አንድ የተሳደብኩትን ስድብ አይ ነው በፊት ትክክልም አልነበርኩም። ከፋጡማ ጋራ የተሰዳደብነውን ስድብ አይ ቲንክ ከ40 ደቂቃ በኋላ ምናምን አፎይቱ ሉላ ተባብለን እንዳለቀሰች አስታውሳለሁ ምናምን። ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ። ያንን ነገር ዛሬ 5 ዓመት ይሆና ምናምን አካባቢ የደበረውን ነገር ዛሬ ለአምጥተህ እንደማስረጃ ማቅረብ እኔ እንዴት እንዳየኸው አላቅም። የሀያ ሰለምቲውን ብለሃል። ሰለምቲውን ሰድበህ ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው፣ ይሄ ስክሪንሾት ከዚህ በፊት እኔ ጋር ነበረ ብሎ አልነገረህም? አንድን ስክሪንሾት ሴቶች እህቶች እያዞሩ ማለት ነው እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ። አቡሂር 5 ደቂቃ ተሰጥቶኛል። አንድ ጊዜ አቡሂራም ራሱ አቡሂራ ይህን ነገር ነግሮሃል በሰዓቱ። ለምን ሀያትን ብለህ እንዴት እንዳመጣህ አላውቅም። እሱም ብቻ አይደለም ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ። የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለሁ እኮ እኔ በህይወት አለሁ። ተቋሙን አታክ የሚያደርግ ነገር ተቋሙን እንደዚህ ያደርጋል እንደ ሌባ ምናምን ነገር ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያደርጋል ብለን ብንል ሰው ህዝቡ ይፈርድበታል፣ የደቡብ ፍርድ ይፈረድበታል ነው። እንደዚህ አላህ ፊት እንቆማለን። ተቋም እንደ ተቋም የሚመሰረት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም። ኦኬ አንድ ይሄ ነው። ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው? ትልቁ ነገር ቁርአን ነው። ኦኬ ቁርአን ላይ ገድል ብለህ ፈተሃል ነው። ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልহামዱሊላህ ቅድም ይክማ ምናምን ነገር ያልካትን ልጅ ጋራ እንደው ላላ ብለሽ አፉ በይ ምናገር ብዬ የጠየቁበት አልፏል። ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ ራሴ ኢንተርቪው የሰራዋት በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል። ዛህራን ማከብራ ሴት ናት። ግን ምንድነው የተባለው? አንተ ራስህ ስክሪንሾት ልከህ ለሆነ ሰው ማን ነው ጽሁፍ ልከህ እስሚዞ አንተን ነው የማወራው የዛህራ የእንተና ምናምን ነገር አንዴ ይችል ጨርስ። እሺ ሐሳቤ ልጨርስ።
እሺ ፍቀድልኝ በቃ አንዴ ትንሽ ጨምርልህ። አይ እንትን ሀሳብ ስላለኝ ፍቀድልኝ አንድ ጊዜ። እሺ ወይድ እኔ ዲስሬስፔክት አድርጌ ለማወራው እኮ 2 ደቂቃ ልስጥህ። በደቂቃ እናውራ ብለን ነው እንዳይንዛዛ ብዬ ነው። ገባኝ። እሺ ገባኝ። እሺ ጨምርልኝ። እሺ ችግር የለም። ዛህራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት ሲባል ቆይቷል። ይሄ አንተ ራስህ ጽሑፍ አላክም ስም ይዞ ያ ጽሑፍ ግን መልሶ ለእኔ ደረሰኝ እንዴ ብዬ ዛህራ ጋር ደወልኩ። ዛህራ እንዴት ነው እኔን ደውለሽ የማትጠይቅኝ? እንደዚህ አይነት ወሬ ሰምተሽ ለምን ዝም አልሽኝ? እኔ በጭራሽ ይህን ነገር አላልኩም ብዬ ዛህራ አልደወልኩልሽም? አላወራንም? አልተቆጣሁሽም? እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ ኢብራሂም እንዴት እንደዚህ ነገር ተናገርከኝ እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው ይሁን። አንድ የተሰጠኝ ዩኒፎርም አለ ኢብራሂም እንዲህ ነው ይባላል። አንድ የተሰጠኝ ዩኒፎርም አለ፣ ምንም ችግር የለው። አላፊት የምንተሳሰበውን አላፊት እንተሳሰባለን። ኦኬ ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም አንዴ መሐመድ ቆይ አንድ ጊዜ መሐመድ አንድ ደቂቃ አልቋል። ኢብራሂም አንደኛ ደቂቃ አልቋል። አንዴ አንዴ መሐመድ አቢቢ አንዴ 2 ደቂቃ አልቋል። ሐሳቤን ብቻስ ጥሩ ነበር እኮ 2 ደቂቃ ተጨመረልህ እኮ አንተ አላልቃለ እኮ ኢብራሂም ማለት ልናድር ነው ማለት ነው። አሁን ራሱ በጠዋት ተነሳው ያውን ራሱ እንትን ነው ሌሊት ነው ራሱ ማለት ነው በአንተ ጉዳይ ማለት ግን እሺ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ወይ ትናገራለህ ድጋሚ ተጣጣለ ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ተጣጣለ ችግር የለውም። መጀመሪያ እናገራኛም ማለት 5 ደቂቃ እንትን አለ እንደገና 2 ደቂቃ ተጨመረልህ። አሁን ደግሞ እንደገና አይ የሱቢ ሰላት ልሰግድ ስለሆነ ነው ለዛ ነው ሰግዳለህ ኢንሻአላህ አላህ ይቀበልህ። 2 ደቂቃ ለኔ ይሰጠኝ። የተጠየቀው ጥያቄ ምንድነው? ተቋሙ ጋር ያለ ችግር ምንድነው ነው የተጠየቀው ጥያቄ። ተቋሙ ላይ በነበር ቆይ እሱ እኮ አንዴ ቆይ ለምን አታዳምጥም? እሺ በአላህ ማለት ልክ እንደ እንትን አታርገው፣ ሌላ ቦታ እንደምታወራው አታደርገው። ማለት ብዙ ሰው ስላለ ሪስፔክት ታችላለ ሰው እንኳን ስጥ። ተቋሙ ላይ ሆዲፍቸው አያገባኝም። ስለዚህ ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈልግም ራሳችሁ ደረሱበት ምናምን ያልክበታል። ታሳውሰዋለህ? እሱ ምን እያልክ ነው ወሂድ? ራሳችሁ ብዙ ሰው እያዳመጠ ነው። ኦዲዮ አልከፍትም ወላሂ። ለምን እንደማልከፍት ታውቃለህ? አሁን አንደኛ ጊዜ የለኝም እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ። እሱም ብቻ ንገረኝ የተቋሙ ችግር። እኔ አንድ ነገር ልንገርህ እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ከአንተ ጋር አገናኘቻችኋለሁ። ችግር የለውም እሱ ላይ አይደለም። አሁን ጥያቄ እሱ አይደለም። ቆይ ስሚዞ ስላሳነሰው ነው። ግድ የለም። አይ አንዴ ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻውን። እሺ ምን አድርጌ ነው ያጠለሻውታ? እናንተ እኮ አሁን ግድ አጠለሽታል ያላችሁ እኮ ነው። ችግር ወላሂ እኔ አሁን መከራከር አይደለም የምፈልገው። ተቋሙ ብቻ አትንካ። እኔ እንደፈለክ አድርገኝ። ምን ብዬ ነው ተቋሙን ማሳል እንዴ? ተቋሙ ላይ ችግር አለ ወይ? አሁን ብቻ አለ ወይስ የለም? ተቋሙ ላይ ካንተ ጋር ችግር አለ? ይኸውልህ አንድ ነገር ልንገርህ። የሐሳቤን ማውራት የማልችል ከሆነ ልውጣ። ለምን ትወጣለህ? ምክንያቱም ሌላ ፖለቲካ እየተሰራ ስለሆነ ፖለቲካ እየተሰራብኝ ነው። የሐሳቤን ማውራት የምችል ከሆነ ላውራ። አላህን አትፈራም እንዴ? ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው። ትልቁ ፖይንት ለእኔ ትልቁ ፖይንት እኮ ገድል እኮ ነው። ትልቁ ፖይንት እሱ አይደለም። አቡሳላ ይጠራ ለእኔ ገድል አይደለም። እሱ አይደለም ፖይንት ገድል ነው ብለህ ፈታኸው ወይስ አልፈታህም? ግን እኔን ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ? አይ በቃ እኔ ሱቢ ልስገድ። በቃ ግድ የላችሁ ምን ይሉት እንደዚህ አሁን ጥለው ልትሄድ ነው አሁን ወይዶ እኔ ባወራው ነገር ላይ አንድ ወላሂ ማንም አላወጣውም። ራሱ ሄደው እናንተ ራሳችሁ ችግር አለባችሁ። አይ ሰው የወቀው አይደለም። ኡስታዝ ወሂድ with all due respect በጣም አከብርሃለሁኝ። ነገር ግን ልጅየውን ራሱ ያለበትን ADHD ሞር ፕሮፔንሲቲው እንዲጨምር ነው እያደረክ ያለው።
በቃ if it is ፐርሰናል ጉዳይ ከሆነ እኔ ፖይንቶችን ነው እኮ እያንዳንዱ ነገር ይኸውልህ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለህም። if it is personal እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል ስለ የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም። if it is የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው። የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና በጣም ዶክመንት የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ምንድነው? ህዝቡ በማወቁ ሲያደርግ የነበረው እንጂ እኔን አይደለም። ህዝቡ በማወቁ አንተ የምታገኘው ምንድነው? እስኪ ንገረኝ። የትውልድ ነው ተቋሙ እኮ ወላሂ በጣም የተለፋበት እኮ ነው። አሁን እኔንም ራስ ኮንፊውዝ አታድርጉኝ። ተቋሙን ከሆነ በህግ አግባብ ይጠየቃል ከሆነ I can pay everything የሚያስፈልገው እስከሚጠየቅ ድረስ ህዝቡ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ we don't care about ስለ ህዝቡ አይደለም ስለ ህዝቡ ነው አንተ የምትጨነቀው ነው አይደለም። ተቋም ነው በፖለቲካ ተሰርቶ ሊፈርሱላ እኮ ይችላል ተቋም። I think አንተ ራሱ you are እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለህ ማለት ነው። ኖ አልገባህም። ፖለቲካ መጥፎ ነው በጣም ለዛ ነው ለማጥራት የመጣ ነው። አኺ ፖለቲካ ምናምን ይሄ በነገራችን ላይ ይሄን ነገር ተነቅሳችሁታል እናንተ ራሱ ፖለቲካ ነው ፖለቲካ ሰራብን ፖለቲካ እንዲያደርገብን ምናምን ምትሉ እንደዚህ የሚባል ነገር የለም። and the guy is literally attacking the organization ኤቪደንስን ጋዘር አድርገህ ሱ ማድረግ ነው። እኛ የሚያስፈልገውን የአቃቢ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጠየቅ ባለበት መልኩ ይጠይቅ። ፐርሰናሊ ካንተ ጋር ያለው ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመር እሱ እንድትናገር እሱ ከሱ ጋር ቁጭ ብለህ እንድታወራ ማንፈልግም። እኛ we are ፊት ለፊት አለን እኛ እናናግረዋለን። ስለዚህ ጉዳዩን በቃ እሺ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ። ራስ መታትን አስገቡት እስቲ እሱ እንኳን ቢያንስ ተረጋግቶ ያወራል። እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አድርግበት። እስከ ድረስ ራስ መታት ገባል። መርሃባ መሐመድ ወንድም መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ። እና ዘርን ያለ ነው እንደዚህ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለመጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከተቋሙ የመውጣት ሰበብ እንደዚህ አይነት ስድቦች ነው። ከስድቡ ከወጣ በኋላ አቁመዋል አላቆምከውም እሱ ሌላው ለአላህና ለአንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት ይክማ የተባለ በኋላ ላይ ይቅርታ ጠይቄያታለሁ ስትል እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገርም እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንዲትሆን ብሎ ሲሳደብ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው ለሰዎች የሚኖረው? ሲቀጥል ለዛሃራ ብሎ ያለው ዛሃራ እስሚዞ ወሂድ እንዲሁም ደግሞ ማን ነው አሲያ በጠቅላላ አራቱ ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ ሆነ ነበር ሲያወራ የነበረው እርሱ ነው መጥቶ ለእኔ በአካል የነገረኝ ይሄ ነገር እንዲያለ ነው። ስለዚህ እናንተን ሊናገራችሁ አይገባም እኔ ያስቆማለሁ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ለዛሃራ ንገራት፣ ለወሂድ ንገረው፣ አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ ማለት ማን ነው? አሁን የእርሱ ጓደኛ አላህ ነፃ ሲያወጣን ማለት ነው። ያን ሁለቱን ደግሞ አንድ ላይ አድርጌ ማውጣት እችላለሁ። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረው ነገር አሁን ኡስታዝ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው፣ ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሰዓት ላይ ለማደናቀፍ እንዳይሞክር አሁን ይፈታ፣ ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ፣ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል ያ አላህ Subhanahu Wa Ta'ala ነው። አሁን ምን መሰለህ ያልገባ ነገር ሙሐመድም እንዳለው
ማናት አዲስ መሐመድ የጠበቃዋን አናግረናት ነበር። እኛ አናግሬ ነበር እኔ ራሴ ማለት ነው፣ በህግ አግባብ በሚለው ነገር ማለት ነው። እና ጠበቃዎች ምንድን ነው ያሉት? የ2 ዓመት እስራት ማለት ነው። እንትኑ ዶክሜንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የ2 ዓመት እስራት አለው፣ 200 ሺህ ብር ቅጣት አለው። 200 ሺህ ብሩን መክፈል ካልቻለ 400 ሺህ ብር ተባለ። ያ ነገር አስፈራል። ልጁ አንድ ነገር ቢሆንስ በ2 ዓመት ውስጥ ማለት ቢከፍርስ ምናምን በቃ ይሄ ነገር ነው። አሁን ተቋሙ ትንሽ እንትን ያለው የነበረው ማለት ነውና ከዛ አንጻር ነው። ኤኒዌይ ምንም ችግር የለውም። ሌላው የአራቱ ነገር በጣም እያናፈሱት ያሉን ነገር ትንሽ ልናገርና አይ ቲንክ እኛ ምን ላይ ማለት ነው። እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ የተቆረቆሩት አልገባኝም። እኛ ሲጀመር ጀምሮ እኔ አንድ ግለሰብ አይደለሁም እኮ ያለሁት፣ ቡድን አለን። እኛ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ ጥንቃቄ አድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያውኑ የመጡበት አመጣጥ ኡማውን ለማስመታት ነው። ሞራሉን ሰለምቴዎችን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው፣ ለሌላ ነገር አይደለምና እንዳደነግጡ ብለን አስጠነቀቅን። ሌላ ነገር ምንም አይደለም። 4ቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ቡድን ውስጥ የላችሁበት። የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? እኔ እኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያልነው። በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት። ያውቃሉ እኮ የኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው። አንደኛውን ከእሱ ነው የጀመረው፣ እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በርሳቸው። እኔ ሀክ አደረግኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም። ሀክ የተደረገበት ኤቪደንስ እጃችን ላይ አለን ያልኩት እንጂ እኔ ሀክ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም፣ አለቀ። እኔ ማውቀው ማለት ነው። ይህ ልጅ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው፣ ልንገራችሁ፣ ምቀኝነት ነው። የድሮ አፕዴት አላደረገውም። ንጽጽሩን ተነግሮታል ራሱ። አሁን ኮምፓራቲቭ ሪሊጅን ዘምኗል፣ አፕዴት ሆኗል። አንተ ትልቅ ሰው ነህ፣ 47 48 49 ዓመት ውስጥ ነው ያለኸው። ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብን፣ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብን። ትናንትና የመጡት እነ አነስ እነ አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ፣ አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም። ኮምፓራቲቭ ሪሊጅን ዘምኗል። ስለዚህ ይሄ ነገር የሚያስቀና ከመጀመሪያውኑ ጀምሮ ቲክቶክ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል፣ ይቆጣጠሩታል እያልክ ሐሜት አሽሙር ስትናገር ብዙ ሰው እየገረመው ነበር ራሱ ማለት ነው። በጣም ታግሰናል። 2 ዓመት ሊሆነኝ ነው። ከመጣውበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው ያንተ ችግር ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚህ አሰማርተህ እኔ ምን ውስጥም የለውበትም ብዬው ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነን። አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አላህ ያንሳልህ፣ ወላሂ አላህ ያንሳልህ። እኔ አንድ ቀንም ስምህን ሚዲያ ላይ ጠርቼ አላውቅም። አንተ ግን ቪዲዮ እየሰራ ነው ለካፊሮች ግብአት ስትሆን የነበረው። ቢያንስ ኮምፓራቲቭ ሪሊጅኑን ማሰብ አንዳንዴ ስሜታዊ ትሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግልያለሁ መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግልያለሁ እንትን ብያለሁ ምናምን ነገር የማንም ቡድን ውስጥ የለውበት ምን አስወራ? ትልቅ ሰው አይደለህ እንዴ?
ነጭ ጺም ነጭ ጸጉር እኮ አብቅልሃል። በጣም የስንት ታላቃችን ነህ እኮ ትልቅ ሰው ነህ። 47 48 49 በጣም ትልቅ ሰው ነው። እነ ኢምራንን እነ ስሚዞን ተወልዳቸዋለህ። እንደ ህፃን ነው የሚያደርግህ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች ትሰጥና ነው? ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይ ዱ ሪስፔክት ዩ በጣም አከብር ነበረ። ያሳዝናል። ኦኬ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ጀዛከላህ ፈረፍታ አድርግ። ወንድሜ መሐመድ ወይም ቢላል ያልከው ነገር አለ ተቋሙ ላይ ችግር አድርሶብኛል የሚል ከሆነ እሱም ሆነ ማንም ሰው ተቋሙን መክሰስ ነው። በቃ ሌላ ምንም እንትን የላችሁም። አንዴ ነው ስለ በተደጋጋሚ ቁርአን ያሉትን ነገር የተፈታ ነገር እኮ ነው። ግድ ከእናንተ ፊት መፈታት አለበት እንዴ? ከእናንተ ፊት ኡስታዝ ጠይቆ መመለስ አለበት? ያለቀ ነገር ነው። በውስጥ አልቋል፣ ከኡስታዞች ጋር አልቋል ተብሎ እንደገና ወደ ኋላ መመለስ ምንድነው? በቃ ረፍት አድርገው ኡስታዝ። በዚህ ቢዘጋ መልካም ነው ብዬ አስባለሁ ኡስታዝ። ኦኬ ኤኒዌይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ ሰልማን የምትለው ነገር ካለ ከመውጣቱ በፊት አጠር አድርገህ የምትለው ነገር ነሲሃ ነገር ካለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ደህና ናችሁ ወይ? ሌሎች እህት ወንድሞች እንደምን አላችሁ? ኢንሻአላህ ኡስታዝ ከፈቀደ 1-2 ደቂቃ የሆነ ሐሳብ አለ ኢንሻአላህ። ሻውራና እንጣውቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እዚህ ጋር መናገር የምፈልገው ነገር ምንድነው? የኡስታዜ ደረጃም አይደለም ልክም አይደለም ማለት ከሱ ጋር ንቀህ መተው የተሻለ ነው ለአላህ ብሎ መተው። ነገር ግን ኢብራሂም እዚህ ጋር አደራ ምልህ ነገር ኡስታዙ ሄዳ አፏለህ ማለት ሙስሊሞች አፏሉህ ማለት ከአላህ Subhanahu Wa Ta'ala ዘንድ ያለው ወንጀል ይፋቃል ማለት አይደለም። ከአላህ Subhanahu Wa Ta'ala ዘንድ ምንድነው ወንጀሉ ብትለኝ ከካፊር ጋር ወግነህ አማኞችን የምታስመተው ነገር ሚን ሲፋቲል ሙናፊቂን ነው። በዚህ በግልጽ ነው መናገር የምፈልገው። አቂዳን ይነፈያል፣ አቂዳን ይነካል። ወኹሱሰን ዑለሞች ኢጅማ ያደረጉበት 8ኛው ከእስልምና ከሚያስወጡት ማለት ነው ማዕሩፍ የሆኑትኝ ከእስልምና ከሚያስወጡት ምንድነው? ለሙሽሪኮች ግባት መሆን፣ አማኞችን አሳልፎ መስጠት። ይሄ የሙናፊቅ ባህሪ ነው። ጥንቃቄ እናድርግ። አሰልን ከካፊሮች ቤት ሂዶ ስለ ሙስሊሞች ናውር አታ ኢንካነ ቢሰሩ እንኳን አደባባይ ላይ ይህንን አስተካከል ብለህ ረድ ልታድርግ የምትችልበት በእስልምና ያለው ነገር ምንድነው? ሽርክ ቢዳን የሚሰራን አካል ያንን ተኽዚር ታረጋለህ። ከዛ ተጠንቀቁ ትላለህ። አይብ ነገር ከሆነ ሙስሊሞች ጋር ተሰትራለህ። ዋጅብ ነው። አውለል ኡሙር አሲትር ነው። ኢንካነ ፊ እንደው ቢከሰት እንኳን ማለት ነው አይብ ቢኖር ቢከሰት ትሰትራለህ። ሀታ እንደዚህ በግል ማውርቻለሁ። በጣም የገነገነ ችግር አለብህ። እኔ አንዳንድ ጊዜ በእስልምና ሁሉ ሻከካለሁ። ለምን ብትለኝ አቂዳን የሚያፈርስ ነገር ነው እንትን የምትለው። እኔ ለምሳሌ ከአንድ ሙስሊም ወንድሜ ጋር ብጣላ ሄጄ ከአንድ ሙስሊም ወንድሜ ጋር ነው ችግሩን ለማጣረቅም ሆነ ችግሩን ለመፍታት እንትን የምትል። አንተ ለካፊሮች ግባት አትሁን። አቂዳን ይነፈያል። ይሄ ሰዎችን ልብ መስበሩ ምናም ቀላል ነው። አቂዳን ግን ተጠንቀቅ። ከነ ኢሳቅ እሸቱ ጋር ሆነ ሰሳራው የነበረውንም አውቃለሁ ስለነበርኩም አንድ ከሌላ ከካፊር ቤት እንኳን ገብቶ ሀታ ኡስታዞች በቁርአን ተፍሲር እየተሳሳቱ ምናምን አንተ ምን ሸይኹል ሙፈሲር ነህ እንዴ? አንተ ተፍሲሩ ጦበሪ ነው ወይስ ተፍሲሩ ኢብኑ ከሲር ሆነ ነው አንተ ሰዎችን ኤዲት ልታረግ የምትችለው? አላህ ልትፈራ ትችላለህ። ወላሂ አለም በኢልም በኩል ግን የኔ ብጤ ነህ። በቃ ግልጹ የምንነጋገር። አንዳንድ ጊዜ ባለጌ ካልተባለ በጣም ነገራቶች እንደ ጀብድ እያየው ራሱን ማረም የሚያቅትበት አጋጣሚ አለ። አሪፍ ቀድርህን ወቅ
ሀታ ኡስታዞች እንደ ኡስታዝነት ሌሎች አማኞችን በደረጃቸው ልትጠራ ይገባ። ይሄ ጋጠ ወጥነት አብሮ አልሰለመም። ሰዎችን የምታዋርደው ሀታ አንድ ዳኢ ነኝ ከሚል አካል እናትሽ እንዲትሁን በአደባባይ በኮሜንተን አደኮ የሆነ በኮሜንት ፕራይቬሲ ላይ ወይም ምንድነው ፕራይቬት ልደል ተናገርት እናትሽ እንዲትሁን እየተባለ ዳዋውንም ታስመታለህ። ይሄንን አላህ ልትፈራ ይገባል። ይሄ የአንድ ዳኢ አኽላቅም አይደለም። እናትሽ እንዲትሁን እየተባሉ እየተሰደበ ማለት ነው። ካፊር ጋር ሂዶ እንዲናቸው ጭራሽ ራስን መኮፈስ ላላ ይሄ ራስን ከፍ ማድረግ ቅያስ ማድረግ ማወዳደር ከሌሎች እኔ በልጣለሁ ሀታ ሚን አመል ሸይጣን የሸይጣን ስራ ነው። የሸይጣን መንገድ እየተከተልክ ያለው አላህ ልትፈራ ይገባል። ስለሚጠቅም ነው። አላህ መፍራቱ ስለሚጠቅምህ ነው። ምክንያቱም ሸይጣን አደምን ምንድነው ያለው? እሱን ከአፈር ፈጠርክ እኔን ከሳተ አነ ኸይሩ ሚንሁ ያለበት አጋጣሚ አለ። አንተን ራስ ልክ ከልጅባል እንደ ተራራ ፈቷው ለጅና ውስጥ እንዳሉ የፈቷ ኮሚቴዎች እኔ ራይስ ነኝ ብለህ የምትቀርበው ነገር አላህ ልትፈራ ይገባል። በተፍሲሩም በነሁም በፊቂሁም በእያንዳንዱ ነገር በሶርፉም ገና እኮ ነህ የኔ ቢጤ ነህ በዕልም በኩል የኔ ቢጤ ነህ። ሰዎችን ዝቅ የምታደርገው ነገር አንተን ከፍ አያደርግህም። የአማኞች ባህሪ እኮ ብሎ ማለት አዚለቲል አለል ሙእሚኒን ለአማኞች ተናናሽ ሆኑ አይዘቲል አለል ካፊሪን ይሄንነቱ አለ። አንተ ደግሞ ቢላክስ ነህ ለሱና ወንድምህ አንበሳ የምትሆንበት ለሽርክ ሰዎች ለኩፍርያት ለሚሰሩ ሰዎች ሬሳ የምትሆንበት አጋጣሚ ነው ያለ። አላህን ልትፈራ ይገባል። ይሄ የአኺራ ጉዳይም ስለሆነ ሌሎች አደራ ምለው እህት ወንድሞች በሚጠቅማችሁ ነገር ላይ ጓጉ። በሚጠቅማችሁ አንዳንዱ የኮሜንት አርበኛ አንዳንዱ የነገር አሳዳጅ ፍታውራሪ ሆኖ ልክ ሙስሊሞችን ሲህር ይመስል ተፍሪቅ ለማድረግ የሚጥር አለ። ከተቻላችሁ ለማስማማት ሞክሩ። ጎራ እየለያችሁ ግን ሙዘብዘቢነ በይነ ዛሊክ ልክ እንደ ሙናፊቆች ወደ አንዱ ዘንበል ወደዛም እያላችሁ አቋም የለሽ አትሁኑ። የሙስሊሞች አቋም ጥሪት ያለ አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው። ከሽርክና ከሙሽሪኮች መራቅ ነው። ከሙብተዲና ከቢዳ መራቅ ነው። ጥሪትና ጥንፈፍ ያለ አቂዳም ሊኖረን ይገባል። ስለዚህ አቂዳን ልታስተካክል ይገባል። የአቂዳ ክፍተትም ስላለብህ ማለት ነው። የአቂዳ ክፍተት ያለበት ነው የሙናፊቆችን ሴራ እየሰራ የነሱን ሥራ እየተመሳሰለ ለካፊሮች ግባት የሚሆን። ስለዚህ አላህ Subhanahu Wa Ta'ala ልንፈራ ይገባል። በቃ የሆነ ጀብደኛ ይመሆን በቃ የሆነ ልክ ምንድነው ከጋራ የገዘፈ ሚስጥር ያለ ይመስል በቃ ለአላህ ልትፈራ ይገባል። አኺ اذا كنت مسلما በትክክለኛው እስልም ያለው ምትል ከሆነ በትክክሉና አቂዳን ሚነፈይ ነገር ሁሌም በዛ ነገር እንደሚንሃጅና እንዳቂዳ አድርገ አትያዘው ለማለት ነው። አፎን አረዘምኩ አፉ በሉኝ። ችግር የለውም። ጀዛከላህ ኸይረን ጀዛ። በቃ እንውጣ ሁላችንም ኢንሻአላህ። የሚቀጥለው ቅዳሜ እንገናኛለን። ዳዋ ሳምንታዊ ትምህርት ይኖረናል። ያው ከሰኞ እስከ ዓርብ አይመቸኝም። አሁን ስራ በጣም ስለሚበዛብኝ በጠዋት ስለምነሳ ምንድነው ማታ የምገባው ነገር አይኖርም ማለት ነው ኢንሻአላህ። ከዛ አንፃር ነው ኢንሻአላህ ቅዳሜ የሚቀጥለው ቅዳሜ አላህ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም